ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ከህይወት መንገድ በሚል አዲስ ርዕስ መጥተናል። ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ወደ ባለታሪካችን የ3 ዓመት ልጅ እያለች አባቷ ይሞትባታል። አባቷ ሲሞትባት እናት ለብቻዋ እንደ እናትም እንደ እህትም እንደ ጓደኛም ሆና አሳደገቻት። አሁን የግል ኮሌጅ ተመርቃ በአንድ የግለሰብ ሱቅ ውስጥ ተቀጥራ ትሰራለች። ባለታሪካችን እዛ ሱቅ ውስጥ ስትሰራ አንድ ሴት በተደጋጋሚ ትመጣለች። እቃ አትገዛምም፣ አትጠይቅምም፣ አይታ ብቻ ትሄዳለች። ይሄ ነገር በተደጋጋሚ የሆነባት ባለታሪካችን እቤት ስትሄድ ለእናቷ አንድ ሴት በተደጋጋሚ ሱቃችን ትመጣለች፣ ግን እቃም አትገዛም፣ አትጠይቅምም፣ አይታ ብቻ ነው የምትሄደው ብላ ለእናት ትናገራለች። እናትም ምናልባት የምትፈልገው ነገር እናንተ ጋር እያጣች ሊሆን ስለሚችል ድጋሚ ከመጣች ጠይቂያትና ምን እንደምትፈልግ እናንተ ማምጣት የምትችሉ ከሆነ እንደምታመጡላት ንገሪያት ትላታለች። ልጅም እናቷ ያለቻትን እሺ ትልና በሚቀጥለው ቀን ወደ ስራዋ ስትሄድ ያቺ ሴት በድጋሚ ሱቅ ውስጥ ትመጣለች። ሱቅ ውስጥ ስትመጣ አሁን እንደለመደችው ማለት ነው ታያለች፣ አትገዛም፣ አትጠይቅም፣ ትሄዳለች። ልትሄድ ስትል ይቅርታ የኔ እመቤት ምን ፈልገሽ ነው? የምትፈልጊው ነገር ካለ እኛ እናቀርብልሽ እንችላለን፣ የምንችለው ከሆነ ንገሪን ትላታለች። ባለጉዳዩም ይህን ስትላት ሴትየዋ ማለት ነው ይቅርታ ሴትየዋ አይ ምንም አልፈልግም፣ የሚቀጥለው ስመጣ የሆነ ሰው ይዤ ስለምመጣ ከዛ ሰው ጋር አስተዋውቅሻለሁ ትላታለች። ስትላት ባለታሪካችን ንግጥ ትልና ይቅርታ ከሰው ጋር ተመሳሳይብሽ ይሆን ትላታለች። አይ እከሌ አይደለሽ እንዴ አንቺ ስትላት አዎ በቃ አልተሳሳትኩም፣ የሆነ ሰው ይዤ ከሆነ ሰው ጋር እመጣለሁ አስተዋውቅሻለሁ፣ ግን ይሄንን ለማንም እንዳትናገሪ ትላታለች። ባለጉዳያችንም እሺ ትላትና ሴትዮዋም ትሄዳለች። ልጅም ማታ ወደ ቤቷ ስትገባ ለእናቷ ማለት ነው እናቴ ያቺ ሴት እኮ መታ ነበር፣ ግን ልትሄድ ስትል ይቅርታ ብዬ ምን እንደምትፈልግ ጠየኳት። ስጠይቃት አይ ምንም አልፈልግም፣ ለማንም እንዳትናገሪ ከሆነ ሰው ጋር አስተዋውቅሻለሁ አለችኝ ስትለኝ ይቅርታ ከሰው ጋር ተመሳስዬብሽ እንዳይሆን ብዬ ስላት አይደለም እከሌ አይደለሽ አዎ ስላት በቃ በሚቀጥለው ስመጣ ከሰው ጋር እመጣለሁ አስተዋውቅሻለሁ አለችኝ ትላታለች። እና ደግሞ የዚህ ጊዜ ትደነግጥና እንደመደንገጥ ትልና በቃ ከነገ ጀምሮ ወደ ስራ አትሄጂም ትላታለች። ልጅም እንዴ እናቴ ለምንድን ነው የማልሄደው? እሄዳለሁ። አንቺ አይደለሽ እንዴ ጠይቂያት ያልሽኝ? ባልሽኝ መሰረት እኮ ነው የጠየቅኳት። ስጠይቃት ደግሞ ምንም አልፈልግም፣ ግን የሆነ ሰው አስተዋውቅሻለሁ አለችኝ። ይሄን ደግሞ የተሳሳተች መስሎኝ ደግሞ ጠየቅኳት። ድጋሚ ስጠይቃትም ስሜን ነገረች። ምን ማለት እችላለሁ ከዚህ? አይ በቃ ተናገርኩ፣ አንቺ እዛ ስራ ቦታ ላይ ድጋሚ አትሄጂም ትላታለች እናት ማለት ነው። ስትል እንዴ ምን ሆነሽ ነው እናቴ? የሰዎቹስ ዕቃ አነሰን በዛ ዕቃውን ማስረከብ ለሰዎቹም እንደማልመጣ መንገር አለብኝ። ይሄን ሳላደርግ እንዴት መቅረት እችላለሁ ትላለች። ይሄን ስትል እናትም ማስረከብ ካለብኝ እንኳን እኔ ነኝ ሄጂ ለሰዎቹ ንብረታቸውን ማስረክብላቸው እንጂ አንቺ አትሄጂም ትላታለች። በዚህ ያልተግባቡት እናትና ልጅ በቃ ደናደሪ ተባብለው ይተኛሉ። ጠዋት ትነሳና ልጅ ከእናቷ ተደብቃ ወደ ስራዋ ትሄዳለች። ወደ ስራዋ ስትሄድ አርፍዳ ስለነበረ ሴትዮዋ እዛ ሱቅ በተደጋጋሚ የምትመጣው ሴትዮ ከሆነ ሰው ጋር ቆማ በር ላይ እየጠበቀቻት ታገኛታለች። ሰላምታ ይለዋወጣሉ። ሱቅ ከፍታ ትገባለች፣ እነሱም ይገባሉ። ቁጭ እንዲሉ ታደርጋቸውና ቁጭ ካሉ በኋላ እከሌ ይባላል ይላል እሱም፣ እሷም እከሌ ይባላል ትላለች። ከዛ በኋላ እኔ አክስትሽ ነኝ እሱ ደግሞ አባትሽ ነው ትላታለች ለባለታሪካችን። ባለታሪካችን ትደነግጥና እንዴ እኔ እኮ አባቴ የሞተው ገና በ3 ዓመቴ ነው፣ እኔ አባቴ በህይወት የለም፣ የምን አባት ነው የምትነግሪኝ ትላታለች። ስትል እንደሱ አይደለም ያሳደገችሽ
ወላጅ እናትሽ አይደለች። እናትሽ የሞተችው በ3 ዓመትሽ እናትሽ ስትሞት አሁን ያሳደገችሽ ያለችው እናትሽ ሳትሆን ሞግዚትሽ ነች፣ ወይም ደግሞ የቤታችሁ የእናትና አባትሽ ረዳት ነበረች። እሷ እናትሽ ልትሞት ስትል እንዳደራ የሰጠቻት የአደራ ልጅ ተቀባይ ሞግዚትሽ እንጂ ወላጅ እናትሽ አይደለች። ወላጅ እናትሽ የሞተችው በ3 ዓመትሽ ነው እና አባትሽም አጋጣሚ በስራ ምክንያት እዚህ አልነበረም። አሁን ስራ ጨርሶ ሲመለስ ቦታችሁ ላይ የላችሁ። ቦታችሁ ላይ ስላልነበራችሁ አንቺንም ሆነ አንቺን ያሳደገችሽን ሞግዚትሽን ማግኘት አልቻለም። ከብዙ ድካም በኋላ እንደገና ቆይ እኔ ለምን አላግዝህም ብዬ እኔ ማገዝ ጀመርኩ። በሰው አድራሻሽን አገኘሁ። ስመላለስም የነበረው እስከ ለማረጋገጥ ነው። የተደጋግሜም የመጣሁት እርግጠኛ ለመሆን ነው። እርግጠኛ ስለሆንኩ አሁን ወንድሜን ይዤ መጣሁ። እኔ አክስትሽ ነኝ እንደነገርኩሽ፣ እሱ ደግሞ አባትሽ ነው። አሁን አባትሽ ካንቺ የሚፈልገው እስከ ዛሬ ድረስ ያላገኘሽውን የአባትነትን ፍቅርና ከአባትሽ ማግኘት ያለብሽን ነገር ለመስጠት ነው የመጣውና አሁን ከኛ ጋር መሄድ ትችያለሽ ብለው ይጠይቋታል። ባለታሪካችንም የምትነግሩት ነገር ሁሉ ለእኔ አዲስ ነው። እኔ ምንም የማውቀው ነገር የለም። አባቴም በህይወት የለም። ያሳደገችኝም ደግሞ እናቴ አለች። እናቴ አልሞተችም። ያሳደገችኝ እናት አለችኝ። እናቴ ብላ ትላቸዋለች። ስትላቸው አይደለም እንደሱ አይደለም እውነታው ይሄ ነው ብለው እነሱ ያሉትን ይነግሯታል። ከዛም በኋላ እቺ ልጅ ይሄን ስትሰማ ትደነግጥና ምንም መልስ መስጠት አልቻለችም። እነሱም ሀሳብ ካለሽ ብለው አድራሻቸውን አስቀምጠው ይሄዳሉ። ሲሄዱ እቺ ልጅ በድንጋጤ እያለች ትደውልና አሰሪዋ ጋር ስራ መስራት ስላልቻልኩም እና ሱቁን ተረከበኝ ብላ ሱቁን አስረክባ ወደ ቤቷ ትሄዳለች። ወደ ቤቷ ከሄደች በኋላ ለእናቷ ለመንገርም ዝምም ለማለት አልቻለችም። ስለዚህ ዝም ብላ 3 ቀን ለራሷ ጊዜ ሰጣ ሀሳብ ስታወጣ ስታወርድ ብትነግራት እናቷ ልታሳዝን ነው። ዝም ብትል በህይወት ያለውን አይታ ማታውቀውን አባቷን ልታጣ ነው። ስለዚህ በዚህ ሀሳብ ውስጥ ሆነ ምን ማድረግ እንዳለባት ስታስብ ከቆየች በኋላ ከ3 ቀናት ቆይታ በኋላ ለእናቷ እናቴ አንድ ነገር ልጠይቅሽ ነበር፣ እውነታውን ማወቅ ስለፈለኩ ነው። ከአንቺ የጎደለብኝ ነገር የለም፣ ግን እንደነገርኩሽ ባለፈው የመጣችው ሴትዮ አባትሽ ይሄ ነው ብላ ከሆነ ሰው ጋር አስታውቃኛለች። እኔ አባቴ እንደሞተ ነው የማውቀው። እውነት አባቴ አለ በህይወት ወይስ ምንድነው? ታሪኩን አንቺ ልትነግሪኝ ትችያለሽ ወይ ብላ እናቷን ትጠይቃታለች። እናቷን ስትጠይቃት እናቷ ደግሞ በድንጋጤ የሚሆን በመፍራት የሚሆን ምንም መልስ ልትሰጣት አልቻለችም። እናቷ ዝም ብላ ነው የምታለቅሰው ስትሰማ። ከዛ ይችም ልጅ እውነታውን ለመረዳት ብትነግሪ መፍትሄው ጋር እንደርሳለን አለች። እናትም አሁን በድንጋጤ ውስጥ ነው ያለችው። ምንም መልስ መስጠት አልቻለችም። አሁን እቺ ልጅ አጣብቂኝ ውስጥ ገባች። ወደ አባቷ ጋር እውነታው እሱ ነው ብላ እንዳትሄድ ከእናቷ ምንም አይነት መልስ አላገኘችም። እውነት መሆኑንም እርግጠኛ አይደለችም። እናቷ ጋርም እንዳትቀር እውነት በህይወት ያለው አባቷ ትክክለኛ ከሆነ እሱ ጋር ሄዳ ማግኘት ያለባትን የአባት ፍቅርና እንክብካቤ እሱንም ልታጣ ነው። ስለዚህ አጣብቂኝ ውስጥ ነው ያለችው። አሁን እናትም ሆነችም አልሆነችም አሳድጋታለች። እንደ እናት ፍቅር ሰጥታ በስነ ስርዓት በትክክል አንድ ልጅ ሲያድግ ማግኘት ያለበትን ነገር ሰጥታ አሳድጋታለች። እሷን ትታ ለመሄድ ድፍረቱን ሞኒውንም አላገኘችም። እሱ ጋርም ለመቅረት የአባት ፍቅር አባቷ በህይወት እንዳለ አውቃለች። ምን እንድታረግ ትመክራላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። የእናንተ ሀሳብና አስተያየት ለሷ ለባለታሪካችን ስለሚጠቅም ነው። ያላችሁን ኮሜንት አጋሩን። ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ። እናመሰግናለን። መልካም